ሰላም ሰላም ውድ ተከታዮችና ተመልካቾች በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ ዛሬ የማቀርብላችሁ ርዕስ ካለፈው የቀጠሉ ሁለት ርዕሶች ነው። ይሄ ለስትራቴጂ መቀመር በጣም ጠቃሚ ነው። ሳብስክራይብ፣ ላይክ፣ ሼር አድርጉ ፕሮግራሙን ለማጠናከር። የዛሬ ርዕሳችን እንግዲህ ተወዳዳሪዎችና የገበያ ሴግመንቶች የሚል ነው። ብዙ ኢንዱስትሪዎች የራሳቸው የተለየ በርከት ያሉ ተወዳዳሪ ድርጅቶች አሏቸው። ድርጅቶች የተለያዩ ብቃት ያላቸው በተለያየ መሰረት ይወዳደራሉ። በአንዳንድ ኢንዱስትሪዎች የተለያየ ተወዳዳሪዎች ስትራቴጂክ ቡድኖች ተብለው ይጠራሉ ወይም ይታወቃሉ። ተመሳሳይ የስትራቴጂ ባህሪያትም አላቸው። እነዚህ የስትራቴጂክ ቡድኖች ከሌሎች በኢንዱስትሪው ያሉ የስትራቴጂክ ቡድኖች ይለያሉ። የስትራቴጂክ ቡድኖች ጥቅም 3 ናቸው። አንደኛ፣ በአጠቃላይ ኢንዱስትሪው ከማጥናት በተወሰኑ የስትራቴጂክ ቡድኖች አባላት ላይ ማጥናት ይጠቅማል። ከጊዜም አንጻር ከሌሎች የሚለይበት ሁኔታም የውድድር መስፈርቶች በማዘጋጀት ለስኬት ወይም ለውድቀት መሰረት የሆኑ ለመለየት ያስችላሉ። ሁለተኛ፣ የስትራቴጂክ እድሎችን መተንተን ያመቻሉ። ሶስተኛ፣ የእንቅስቃሴ ሁኔታም ልክ እንደባለፈው በፖርተር ፋይቭ ፎርስስ ፍሬምወርክ እንደተነተንኩት ይህንም ያሉትን ባሪየርስ በኢንዱስትሪው ያሉት ባሪየርስ ምን አሉ ብለው ማጥናት ያስችላል። ድርጅቶች የሚለያዩበት ነጥብ ጥቂቶቹ የሚተጣጠፉ በዓላማቸው፣ በተልዕኳቸውና በሚወስዱት እርምጃዎች ለደንበኞች በሚሰጡት አገልግሎት ይለያሉ። ሁለተኛ፣ ድርጅቶች የመወዳደሪያ ሂደት እንዴት እንደሚመለከቱት ለተወዳዳሪዎች ተግዳሮቶች ይፈጥራሉ። አንዳንድ በጣም ተንኳሽ የሆነ አግሬሲቭ የሆነ እርምጃ ይወስዳሉ። አንዳንድ ደግሞ በታማኝነት በጋራ ጥቅም ላይ የመተባበር ስልት ወይም ጥሩ ሽርክና በመፍጠር በትልቁ ለስትራቴጂ ውጤታማ መንገድ ይከፍታሉ። ሶስተኛ፣ ድርጅቶች ከሚገጥሟቸው የስትራቴጂክ ስጋቶች አይነቶች ሲመዘኑ ይለያያሉ። ለሚገጥሟቸው ችግሮችም አፋጣኝ መልስ መስጠት አንዳንዱ ይችላሉ። ለምሳሌ እንደ አውሮፓውያን አቆጣጠር በ1980ዎቹ የአሜሪካ የመኪና አምራች ኩባንያዎች ከጃፓኖች የሞተር አምራቾች ስትራቴጂ ሲመለከቱት በጣም በመጥፎ ሁኔታ እንደነበሩ ተገንዝበዋል። ለውጥ ለመፍጠር ማስፈላጊ እንደሆነና ለውጦቹም በመኪና ዲዛይን፣ ምርት የማምረት ሂደት ጊዜ ማሳጠር፣ ምርቶች በደንበኞች ፍላጎት ማምረትና ዝቅተኛ ወጪ መፍጠር፣ በዋጋ መቀነስ። ድርጅቶች የራሳቸው ባህል ይገነባሉ። ከተለያዩ የኢንዱስትሪ ኋላ ታሪክ ስለሚነሱ የተለያዩ የስትራቴጂክ ምርጫ በማድረግ የመወዳደሪያ ባህሪያቸው ይፈጥራሉ። በዚህ ድርጅቶች ለደንበኞች ከፍ ያለ ጥቅም በማቅረብ ከፍ ያለ የአፈጻጸም ልዩነት ይፈጥራሉ። ጥያቄ ለመጠየቅ from the customer's point of view, the question is, if your product or service is not cheaper than anyone else or better than anyone else, or you do not serve me better or more conveniently than anyone else, why on earth should I prefer you to your competitors? ይሄ ጥያቄ ማለት ደንበኞች የተሻለ ጥቅም ካላገኘን፣ የተሻለ አገልግሎት ካላገኘን ከአንተ ጋር ከድርጅቱ ጋር ለምን እቀጥላለሁ ነው የሚሉት። ጥቅም ይፈልጋሉ። እነሱም የተለየ ጥቅም
የድርጅቶች የመወዳደሪያ መለያ ነጥቦች፣ አንደኛ ምርቶች በብዛት በማምረት ወጪ መቀነስ እና የምርቱ ዋጋ ደግሞ ዝቅ ማድረግ፣ ኢኮኖሚስ ኦፍ ስኬል ማለት ነው። ወጪዎቹን በሚመረቱ ምርቶች ብዛት መሰራጨት ማለት ነው። ከዛ በኋላ ዩኒት ኮስቱ ይቀንሳል፣ ፕራይሱም ይቀንሳል። ሁለት የተካበተ ልምድ ኤክስፒሪየንስ ከርቭ ማለት ነው። በምርት ሂደት በመደጋገም በጥራት በፍጥነት የተሻለ ምርት ማምረት፣ ዩኒት ኮስቱም ይህም ይቀንሳል። ሶስት ሌሎች ወጪን የሚቀንሱ ምክንያቶች ከፍተኛ ፍጥነትና ጥራት የሚያመርት ቴክኖሎጂ መኖር፣ ወጪን የሚቀንሱ ባህል መገንባት፣ ሁሉም ሰራተኞች ብክነት እንዲቆጣጠሩ ማድረግ፣ ኮስት ካቲንግ ካልቸር መፍጠር። ውድድር ሁል ጊዜ እንደ ዜሮ ሳም ጌም ይቆጠራል። አንዱ ተፎካካሪ በሌላ ተፎካካሪ ኪሳራ ወይም ማትረፍ ማለት ነው። ነገር ግን ድርጅቶች ውድድሩን በመተው በትብብር ወይም በውድድርና ትብብር መካከል ኢንተርሚዲየት በሆነም የመጠቀም ከሆነ በትብብር የመስራት እንደ ናን ዜሮ ሳም ጌም የሚለው ሁሉም ተጠቃሚ ማድረግ ማለት ነው። በዚሁ ላይ መስራት የድርጅቶች ህብረት መፍጠር ብዙ እድሎች መጠቀም ያስችላል። ለምሳሌ ያላቸው ሀብት አቀናጅቶ የሰው ኃይል ብቃት አዳምረው መስራት ጥቅሞች አሏቸው። አንደኛ ማንኛውም ድርጅት የሚፈልገው ሀብት ሁሉ አይኖረውም። ማንኛውም ማግኘትም አይችልም። የሰው ኃይል፣ የቴክኒክ፣ የፋይናንስ ወዘተ። አዲስ ምርት ለማበልጸግም ምርምርና ጥናት በጋራ ለማካሄድም ይጠቅማል። ሁለት ስጋቶችን መካፈል ሼሪንግ ሪስክስ። ሶስት በፖለቲካ የማይመቹ ፖሊሲዎች የሚፈጠሩ ችግሮችን በህብረት ሆኖ ለመፍታት መሞከር። የድርጅቶቹ ህብረት ቀኖናዊ ስታቲክ መሆን የለበትም፣ ባለበት መቆም የለበትም። ማደግ፣ መሻሻል፣ የተሻለ ጥቅም ለመፍጠር መሰራት አለበት። የገበያ ሴግሜንቶች ማርኬት ሴግሜንትስ። የገበያ ደንበኞችም ትርጉም ባለው እንዲሁ ይለያያሉ። በደንበኞች ያለው ልዩነቶች ስትራቴጂክ ደንበኞችና የመጨረሻ ተጠቃሚዎች ኮንሱመርስ ተብለው ይታወቃሉ። የተለያዩ ሴግሜንቶች የቡድን ደንበኞች የያዙ ተመሳሳይ ፍላጎት ያላቸው የያዙ ናቸው። ግሩፕስ ኦፍ ካስተመርስ ሁ ሃቭ ሲሚላር ኒድስ ማለት ነው። ሴግሜንት በገበያ ሴግሜንቴሽን መሰረት ልዩ የደንበኞች ስብስብና ተመሳሳይ ፍላጎቶች ያላቸው በኢኮኖሚ ውጤታማ በሆነ መንገድ የሚገለገሉበት መለየት። በዚህም ለእያንዳንዱ ዋና የገበያ ሴግሜንት ለመረዳት አንድ ሴግሜንቶቹ የያዙት ደንበኞች ምን ጥቅም ይፈልጋሉ? ሁለት እንደ አጠቃላይ ለሴግሜንቱ ምርት የማቅረብ ስልት እንዴት ይሆናል? ሶስት እያንዳንዱ ተፎካካሪ ድርጅት ይህንን እንዴት ይለካዋል? በተለያየ ሁኔታ ወይም በላቀ መንገድ ያከናውነዋል? አራት ድርጅቱ በሚያገለግሏቸው የሴግሜንት ደንበኞች የመደራረብ ሁኔታ አለ? ሌሎች የሴግሜንት ደንበኞችን ለማገልገል ይፈልጋል? የተለያየ ፍላጎት ያላቸው ደንበኞች ከሆኑስ ድርጅቱ ለማገልገል የፈጠረው ብቃት አለው? ተመሳሳይና ልዩነት ባላቸው ደንበኞች ላይ ትኩረት አድርጎ መስራት አስፈላጊ ነው። በሌሎች ካሉ ደንበኞች ፍላጎቶች መለየት። አንድ በገበያ ሴግሜንቶች መሰረት ፍላጎቶች ለመለየት የሚጠቅሙ መስፈርቶች። ሶስት መስፈርቶች አሉ። አንዱ የምክንያት አይነቶች የሚል ነው። ሁለተኛ የገበያ ደንበኞች የሚል ነው። ሶስተኛ ደግሞ የኢንዱስትሪ ድርጅቶች እና
ገበያ በሚል በሰንጠረዥ የተቀመጡ ናቸው። በስራቸው ያለውም ይገልጻቸዋል። የምክንያቶች አይነቶች የሚል የሰዎች ድርጅቶች ባህሪያት በገበያ ደንበኞች ደግሞ እድሜ፣ ጾታ፣ ገቢ፣ የቤተሰብ መጠን፣ የአኗኗር ዘይቤ፣ የህይወት ዑደት ደረጃ። በኢንዱስትሪ ደረጃ ደግሞ የኢንዱስትሪ አይነት፣ የቴክኖሎጂ አይነት፣ ትርፋማነቱ፣ የስራ አመራር ሁኔታ። ሁለተኛ የግዢ አጠቃቀም ሁኔታ፣ የምክንያቶች አይነት። የደንበኞች ደግሞ የሚገዛው መጠን፣ የብራንዱ አይነት፣ መጠቀም ዓላማ፣ የመግዛት ባህሪያት፣ የመግዛት ጠቀሜታ። በኢንዱስትሪ ስር ላይ ያለው ደግሞ የአተገባበር የግዢ ሁኔታ፣ የመግዛት ደንብ፣ የምርጫ መስፈርት፣ የምርት መሰራጫ ዘዴዎች እንዲሁም የአፈጻጸም አይነቶች ይለው። በደንበኞች ደግሞ የመስፈርት መመሪያ የሚል ነው። ሶስተኛ የቅድሚያ ምርጫ፣ የምርት ፍላጎት፣ መቅደም የሚገባው ባህሪያት። በሁለተኛው ላይ ተመሳሳይ ምርት ዋጋ በቅድሚያ መክፈል፣ ለብራንድ ማስቀደም፣ የሚፈለገው የጥራት አይነት። በኢንዱስትሪ ብራንድ አይነት፣ የዕቃ አቅራቢ ሁኔታ፣ የሚፈለጉ የምርት አይነቶች፣ የአገልግሎት ፍላጎት፣ ጥራት የሚሉ ናቸው። በእነዚህ ተመስርቶ ሴግሜንቶች ወይም ደንበኞች መምረጥ ይቻላል ማለት ነው። ሁለተኛ የገበያ ድርሻ ከተወዳዳሪ አንጻር ምን ያህል ይሆናል? ሶስተኛ የገበያ ሴግሜንቶች የደንበኞች ፍላጎቶች እንዴት መለየት ይቻላል? ከተወዳዳሪዎች ቢዝነስ ኢንቫይሮንመንት በተለያየ አቅጣጫዎች ለመሳብና ለማገልገል የሚደረገው ጥረት ከፍተኛ መሆን አለበት። ከደንበኞች አግባብ ያለው መረጃዎች መሰብሰብ አለባቸው። የድርጅቶቹ የስትራቴጂክ ስልት በአጠቃላይ ያላቸው ልዩነቶች በመረዳት ቢዝነስ ኢንቫይሮንመንት፣ ማርኬቲንግ፣ ፋይናንሻል እና ኮምፒውተሮችን በዝርዝር መረጃዎችን መሰብሰብና መረዳት፣ መተንተን፣ ማጥናት ከዛ በኋላ ለደንበኞች ተጨማሪ ላቅ ያለ ጥቅም በማቅረብ የራስ ስትራቴጂ መቀመር፣ አማራጭ ስትራቴጂ ደንበኛ ማዘጋጀት ያስፈልጋል። አመሰግናለሁ።